የተለያዩ አይነት ትሪም ሌቭሎች አሉ ፕሮ ኤክስኤልቲ ፍላሽ ላሪየት ፕላቲኒየም የተለያዩ አይነቶች ነው ያሉ ፎርድ ፒካፖች ኤሪያው ላይ ገብተናል እነዚህ እቃዎች ናቸው ለመኪኖቻችን የጎደሉት ይሄንን ጭነን ምን ሄድ ይሆናል ማለት ነው እነዚህ እዚህ ጋር የምታያቸው ራፕተሮች ናቸው በቀን እስከ 6000 መኪና ድረስ ይሸጣል በቃ ያነበንበዋል ጅምቻው ላይ እየወጣ በቃ ይሸጣል ለምሳሌ ይሄ ቴስላ ሞዴል 3 ስንት እንደሚሸጥ እንየው ይሄ ማሽን ትንሽ ውድ ነው ውድም የሚያደርገው እዚህ ጋር ስፔሲፊካሊ የኢቪ ቦክስ አለው ሪስኩስ ከመንገባ ከዚህ ዛደሞ ተጭኖ እዛ ሄዶ አልገጠመም አልሆነም የሚባል ነገር እንዴት ሊያም እንደሚችል አስቡት በመጨረሻም ኦርደሩ ታዟል እቃዎቻችን ታዘዋል እንዴት እንደሚያምር እዩት መኪና ግን በጣም ብዙ ነው ያለው በጣም ብዙ መኪና ግን በጣም ወድጁ ያለው በቃ ሳልፎ ራሱ አልቻልኩም really appreciate your support how are you good እዚሁ ቤተኛ ሆነናል እቺን ሱባሩ ኢትዮጵያ ባገኛት እንዴት ሬስ ካር እንደማረጋት በዚሁ ኮንዲሽን ባገኝ ደስ ይላል ለዚህ መብቃታችን ደስ ብሎናል የቱን ትቼ የቱን ይዤ ያለ መኪና የሚወድ ሰው እዚህ ጋር ገብቶ በቀላሉ ለመውጣት በጣም ነው የሚቸግረው really appreciate you yes sir thanks man በጣም ያገዘን በጣም የተባበረን ሰው ነው በጣም ቨርጂኒያ ውስጥ የሚገኝ የፎርድ ዲለርሺፕ ነው የፎርድ እቃ የምትፈልጉም ሰዎች ካላችሁ መጨረሻ ኢንድ ጎላችን ግን እኛ ኢትዮጵያዊ የሆነ መኪና ቢውልድ ማድረግ ነው ኖት አሴምብል ማድረግ ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ እኔ ሳከድር ነኝ የኢትዮጵያ ፋውንደር ሲሆን ዛሬ ባልናችሁ መሰረት አሜሪካ ላይ እንገኛለን ቨርጂኒያ ስቴት ላይ ነው ያለነው ለፎርዱ እቃ ከየት ማግኘት እንችላለን እንዴት ማግኘት እንችላለን ኦክሽን ላይ መገኘት ይችላል ወይ ጃንክያርድ ላይ ይገኛሉ የሚሉትን ነገሮች ዞር ብለን እናያለን አሁን ደግሞ ሄደን ቼክ የምናደርግበት አንድ ትልቅ ጋራጅ አለ እዛ ላይ ሄደን ሐሳብ እንወስዳለን እቃውም ካለ እናያለን እንዲሁም ደግሞ ጋይድ ያደርጉናል በብዙ መልኩ ማግኘት የምንችለውን ሁሉ እንፈልጋለን አዲሱን ምን ብንገዛ ይሻላል ወይስ ደግሞ ከጃንክያርድ ግን በወሰድነው ኢንፎርሜሽን ጃንክያርድ ላይ መገኘት ፕሮባቢሊቲው ሌስ ነው ምክንያቱም መኪናው አዲስ ስለሆነ ገብቶ የመታረድ ፕሮባቢሊቲው በጣም ሌስ ነው ስለዚህ መኪናውን ግን ፓርቶቹን እንዴት ሰከንዳ ልናገኝ እንችላለን ያ ዋና ኮስታችን ሳይበዛ እንዴት መኪናውን ልንጨርስ እንችላለን ሚሉትን ነገሮች ዞር ብለን ምንና ይሆናል ተከታተሉን ምንድነው ቻናላችን ግን እያደገ አይደለም ቻናላችን ይደግ ሰብስክራይብ አድርጉ ይከተሉን በሌላ ቪዲዮም እንመጣለን አሁን ምን ሄድበትን ነገሮች ሁሉ አብረናችሁ እንሄዳለን ጋራጁንም አብረን ቪዚት ምናደርግ ይሆናል ተከተሉን ይመቻችሁ ጉዞ ጀምረናል ከስተርሊን ወደ ባልቲሞር እየሄድን እንገኛለን ማለት ነው እስከዛሬ ግን አንድ ሰው አላስተዋወቅኳችሁም ሰው ላስተዋወቃችሁ ሃኒ ባለቤቴ ነች ሃናን ትባላለች ሰላም እንዴት ነው ይመቻችሁ እንዲሁም ደግሞ ሌላ ማስተዋወቃችሁ ሰው አለ አቢያን he's my brother from another mother ስለዚህ ተዋወቁት አቢያን ይባላል አቢያን ሰላም እንዴት ናችሁ ዳናው የምን አይዘክ በጣም ጥሩ ወንድም ነው በቃ brother from another mother ነው እና ስንት ነገር ያደረገልን ያመነው ሁሉ ነገር ጥሩ እየሰራልን እና ይሄ ሰው በጣም ጎበዝ ነው ቢታመን ነው ብዙ ነገር የሚያደርግ እና ሁሉም ነገር ያስተካክላል በረብ ይመቻችሁ በጣም አንተ ቢመች አቢያን እዚህ የመጣው በ6 አመቱ ነው ኦልሞስት ከዛ በኋላ አንድ ጊዜ ወደ ኢትዮጵያ መጥቶ ያውቃል እንጂ ነዋሪነቱም ሁሉ ነገሩ እዚህ ነው አማርኛው እንዴት እንደሚጣፍጠኝ እኔ በጣም ደስ የሚለኝ አማርኛ በጣም ደስ የሚልና ስለዚህ ወደ መኪናው የምናገኝበት ፓርቶችንም እንዲሁም ደግሞ አንዳንድ ነገሮች ልናገኝ የምንችልበት ቦታ ይሄድ እንገኛለን አሁን እዛ ሆፕፉሊ ብዙ ነገር እናገኛለን ብለን እናስባለን ብዙ አይዲያዎችም እንወስዳለን እንዲሁም ደግሞ ምን እቃ ከዛ ተገኝቶ ምን እቃ አዲስ ተገዝቶ ምን እቃ ከሌላ ቦታ ማግኘት እንደምንችል ሁሉም ቦታዎች ቼክ እናደርጋለን ስለዚህ ያሉትን ነገሮች አፕዴት እናደርጋችኋለን ተከተሉን ይመቻችሁ እዚህ መተን ባልቲሞር ጋራጅ ውስጥ ገብተን እቃዎች ብዙ አይነት ፓርቶች አሏቸው እዚህ ገብተን ቼክ አድርገናል ያሉትን ነገሮች አውርተናል ስለዚህ መገኘት የሚችሉትን ነገሮች ሼር አድርገን ማግኘት የምንችሉትን ነገሮች ሊፈለግልን ነው ማለት ነው ስለዚህ ጊዜ ወስደን
እሱን እናያለን ማለት ነው። አሁን እዚህ ጨራርሰን እየወጣን እንገኛለን። ሰሞኑን ደግሞ ያው ወደ ኦክሽን ሄደን ኦክሽንም ያለውን ነገር ምናየው ይሆናል ማለት ነው። ስለዚህ ተከተሉን። ይመቻል። ዛሬ ደግሞ የፎርድ ዲለርሺፕ መተናል። ፎርድ ዲለርሺፕ ላይ መተን ፓርቱ ምን ያህል ይፈጃል የሚሉትን ነገሮች እናጣራለን። ምን ያህል ብር ኮስት ያደርገናል የሚሉትን ነገሮች እናያለን። ሁሉን ነገር ቼክ እናደርጋለን። መኪናውም ደግሞ እዚሁ አዳዲሶቹ ስላሉ እነሱንም እናሳያቸዋለን። ተከታተሉን። ይመቻችሁ። አሁን የምንገኘው የፎርድ ዲለርሺፕ ውስጥ ይሄ የፓርት መጠየቂያ ቦታ ነው። ፓርቶችን ከዚህ ጀርባ ነው። እዚህ ጋር መጥተው ያነጋግሯቸዋል። ከዛ በኋላ ፓርት ልናገኝ የምንችለው እነሱን ከጠየቅን በኋላ በሻንሲ ቁጥር ፓርቱን ከጠየቅን በኋላ ያው እየተሰራ ነው። የኛ ፓርቱ ብዙ ስለሆነ እሱን እየተሰራ መልስ እስክናገኝ የጠበቅን እንገኛለን። ኦሬዲ ያለ ነው የፎርድ ዲለርሺፕ ውስጥ ነው። አፍተር ማርኬት የሚሰራበት ሳይሆን ኖርማሊ የፎርድ ዲለርሺፕ ነው። እዚህ ጋር ፓርት የሚሸጥበት ነው። እዛ ጋር ደግሞ ኤሪያ ላይ እዚህ ኤሪያ ላይ ደግሞ ከጀርባ የሴልስ የሚካሄድበት ነው ማለት ነው። ሽያጭ የመኪና ኖት የፓርት ሳይሆን የመኪና ሽያጭ የሚካሄድበት ነው። ውጪ ላይ ደግሞ ያሉትንም ነገሮች እናሳያቸዋለን። ፎርዶች በብዛት አሉ፣ ላይትኒንጎች በብዛት አሉ። ምን ይመስላሉ የሚሉትንም ነገሮች በደንብ እናሳያቸዋለን። ተከተሉን። መላሻችን እየጠበቅን እንገኛለን። አሁን ለፓርቱ ምን ያህል ኮስት ያደርጋል የሚሉትን ነገሮች ሁሉንም ኦፕሽኖች እናያለን። አንደኛ ሰከንድ አንድ ኦፕሽኑን እናያለን። በሰከንድ አንድ ምን ያህል እናገኝ እንችላለን የሚለው እናያለን። እንደገና ደግሞ አዲስ ከዲለርሺፕ ምን ያህል እናገኛለን የሚለው እናያለን። በመጨረሻ ደግሞ መኪናውን ከኦክሽን ብንገዛው ስንት ብር ድረስ እናገኛለን። መኪናውን በኦክሽን ከገዛም በኋላ የምንፈልገውን እቃ ከወሰድን በኋላ መኪናውን መልሰን እንሸጠዋለን። ግን ያ ረጅም የሆነ ረዘም ያለ ጊዜ የሚወስድ ነው። ስለዚህ ሁሉንም ኦፕሽኖቻችንን አይተን whichever way አንደኛው ላይ ወስነን እቃውን ይዘን ለመሄድ ባለን ጊዜ እየሰራ እንገኛለን ማለት ነው። ተከተሉን። ሪፖርታችንን የፓርት ሪፖርታችንን አግኝተናል። ይሄ ከዲለርሺፑ ይሄንን አይነት አማውንት ይፈልጋል ማለት ነው። 3 አይነት ኦፕሽን ያለን፣ አንደኛው ዲለርሺፕ ነው። ሁለተኛው ደግሞ አፍተር ማርኬት የሚኖሩ ፓርቶች ይኖራሉ። እዛም ላይ ደግሞ አፍተር ማርኬት ላይ ስንት ይሆናል አትሊስት ወይ እቃዎቹን መቀላቀልም አንድ ሀሳብ ሳይሆን አይቀርም። ሶሪ። በሶስተኝነት ደግሞ መኪናውን በኦክሽን ብንገዛው ስንት ብር ኮስት ያደርገናል። ኦክሽን ገዝተ ነው። ይሄ እዚህ አካባቢ ያለው ኤሪያ ደግሞ ከመኪና ሴልስ ጋር የተያያዘው ነው። ይሄ ኤሪያዎች እዛ ደግሞ ፓርት ነው። ሶ ስንት ብር ኮስት እንደሚያደርገን ደግሞ ኦክሽን ብንገዛው መኪናውን ስንት ብር ኮስት ያደርገናል የሚሉትንም ሶስቱንም ኦፕሽኖቻችን እናያለን። ስለዚህ አሁን ላይ ግን ከዲለርሺፕ ሙሉ ፓርቶቹን ሁሉንም እናወዳድረውና ሁሉንም እናነጻጽርና አንደኛው ላይ እንወስናለን። ያለን ሰዓት ስንት ሰዓት ነው? ብዙ ሰዓት የለንም። ላይ ከአንድ ሳምንት ከምናምን ያለን። በአንድ ሳምንት ጊዜ ውስጥ ለምሳሌ መኪናው ቢገዛ ተገዝቶ ለመበታተን ቦታ ደግሞ የት እንደምናደርገው ማሰብ ይፈልጋል። ትንሽ ጊዜ መውሰድ ይኖርብናል። ኤኒዌይስ አሁን ያለነው ግን እንደምትመለከቱት ይሄ የፎርድ ዲለርሺፕ ነው። የፎርድ ዲለርሺፖች ናቸው። እዚህ ጋር ሙስታንጎች አሉ። እንዲሁም ደግሞ እዚህ ጋር አንድ በጣም የወደድኩት ሼልቢ ስላለ ነው። እዚህ ጋር የምታዩት ይሄ ሼልቢ በጣም ነው የሚያምረው። ስለዚህ ዋና ደግሞ የመጣንበትንም ላይትኒንጉንም ደግሞ እናሳያቸዋለን። ታች ነው። ይሄን ግን እንደምታዩት ሼልቢው በጣም ነው የሚያምረው። በጣም ስፖርቲ ነው። ያው በፎርድ ሼልቢ ከሆነ ምንም አይቀልድም። ሁሉ ነገር ፉሊ አፕግሬድድ ነው የሚሆነው። እንደምታዩት ይሄ በጣም የሚያምር መኪና ነው። ወደ ላይትኒንጎቹ ደግሞ ወርደን ላይትኒንጎቹን እናሳያችሁ። ብዙ ማለት እዚህ ብዙ የተለያዩ አይነት መኪኖች ነው ያሉት። እንደ ፎርድ ዲለርሺፕ እንደመሆኑ ኤሌክትሪኩም እንደገና ደግሞ ፔትሮል ማለት ጋዙም ነዳጁም አሉ። ስለዚህ እዛ ጋር ወደ ታች ስንወርድ ራፕተሮቹ አሉ፣ F150ዎቹ አሉ፣ T50ዎቹ አሉ። በቃ ፎርድ ኤኒ ብሮንኮዎች አሉ፣ የተለያዩ መኪኖች አሉ። እነሱንም እናሳያቸዋለን። እነዚህ እዚህ ጋር የምታያቸው ራፕተሮች ናቸው። F150 ራፕተሮች ናቸው። በጣም ግን አንድ በጣም የሚገርመኝ መኪና አለ፣ ራፕተር አር የሚባል እሱን አላየሁትም። እነዚህ ራፕተሮች ናቸው። ራፕተር አር ከሆነ በጣም ይለያል። ሲሲውም ወደ 5200 አካባቢ ሲሲ ነው። 700 ሆርስ ፓወር አካባቢ ነው። ራፕተር አሩ ሲሆን እዚች ላይ
አር የምትል ሳይን ትኖረዋለች እዚህም ጋር በስቲከሩ ራሱ አር ይሆናል ስለዚህ ፎርዶቹ ይሄን ይመስላሉ ላይትኒንጎቹ ይሄው እዚህ ጋር ከዚህ አንስቶ እዛ ታች ድረስ ላይትኒንጎቹ ናቸው ተመልከቷቸው ይሁሉ እዚህ ጋር ብቻ ደግሞ አይደለም ያሉት ከጀርባም በሁለት በሶስት ሰልፍ ተሰልፈው አሉ ማለት ነው እዚህ ጋር በተለያዩ አይነት ትሪም ሌቭሎች አሉ ፕሮ ኤክስኤልቲ ፍላሽ ላሪየት ፕላቲኒየም የተለያዩ አይነቶች ነው ያሉት እንደምትመለከቱት ቻርጅ እየተደረገ ይገኛል ቻርጅ ሲደረግ እዚህ ጋር ነው ቻርጂንግ ፖርቱ ያለው ከፊት ነው እንደምታዩት ተከፍቶ ፋስት ቻርጅ ሲሆንና ሳይሆን ልዩነቱ እዚህ ጋር እንደምትመለከቱት ፋስት ሲሆን ከስሩ ይከፈታል ፋስት ሳይሆን ሲቀር ግን ይሄኛው ፋስት ቻርጅ አይደለም ኖርማሊ ፋስት ቻርጁ ይሄ ነው 120 ኪሎዋት የሆነ ኤሌክትሪክ ፓወር ያለው ፋስት ቻርጁ ይሄኛው ነው ፋስት ቻርጁ አሁን እየተደረገ ያለው ፋስት ቻርጅ ሳይሆን ኖርማል ቻርጁ ነው ቻርጅ እየተደረገ ያለው በመትመለከቱት ልክ እንደዚህ ቻርጅ ተደርጎ ሲነቀልና ያው ኤሌክትሪክ ፎርድ ላይትኒንግ ማለት ኤሌክትሪክ ዲቪዥኑ ነው ከለሩም ይለያያል አሁን ይሄ በጣም የሆነ ዲፕ የሆነ ብሉ ከለር ነው ይሄ ደግሞ ቻርኮል ግሬ የሚባለው ነው እንደገና ደግሞ በነጭ አለ በጥቁር አለ እንደምታዩት በተለያዩ አይነት ትሪም ሌቭል እና በተለያዩ አይነት ካፓሲቲ አላቸው ማለት ነው ፎርድ ላይትኒንጎቹ ዲለርሺፕ ላይ ሁለት አይነት የባትሪ ኦፕሽን ያላቸው አንደኛ ኤክስቴንድድ ሬንጅ የሚባል አለ ወደ 510 ኪሎ ሜትር የሚሄድ ሁለተኛው ደግሞ ኖርማል የሆነው ደግሞ ኖርማል ባትሪው ደግሞ ወደ 380 አካባቢ ኪሎ ሜትር ሬንጅ የሚሄድ ሁለት አይነት እስከ 400 ኪሎ ሜትር ሬንጅ ድረስ የሚሄድ ሁለት አይነት መኪኖች ነው ያሏቸው እንደምታዩቸው ፎርዶቹ ይሄንን ይመስላሉ ላይትኒንጎቹ በረም እዚህ ጋር ሰብሰብ ብለዋል ዲለርሺፕ ላይ ያለንን ጉዞ ቼክ አድርገናል ስንት ብር ይፈጅብናል የሚሉትን ነገሮች ቼክ አድርገናል አፍተር ማርኬት ደግሞ አፍተር ማርኬት ማለት ዲለርሺፕ የሆነ ሳይሆን ማለት የፎርድ መሸጫ ሳይሆን ከፎርድ ውጪ ሌላ ፓርት የሚሸጡ ሰዎች ጋር ደግሞ በስንት ብር ሊገኝ ይችላል ፓርቱ የሚሉትን ነገሮች ቼክ እናደርጋለን በሶስተኛነት ግን መጨረሻ ደግሞ ቼክ እናደርጋው ማክሰኞና ሐሙስ አይ ቲንክ ኦክሽኖች አሉ ኦክሽን ላይ መኪናው መገኘት የሚችል ከሆነ በስንት ብር እናገኘዋለን ገዝተን ባለን ጊዜ አብቃቅተን መፈታተን እቃውን እኔ እውነት ለመናገር እሱ ቢሆን ደስ ይለኛል ጊዜውና ሰዓቱ ግን የሚበቃን አይመስለኝም ብዙ ምን ፈልጋቸው ነገሮች ከዛው ከመኪናው እየፈታታን ምን እንደሚጎለን ስለምናቀው ጭነን መሄድ ነው ወይም ደግሞ ከዚህም whichever way ብቻ ሶስቱንም ኦፕሽኖች እናይና አንደኛው ላይ እንወስናለን አሁን ያለንበት ስታተስ ግን ጋራጆች ሄደን አይተናል ጋራጅ ላይ ብዙ መረጃዎችን ወስደናል በተጨማሪ ደግሞ ዲለር ላይ መተን አይተናል አሁን ደግሞ አፍተር ማርኬትና የኦክሽኑን ሁኔታዎች ምን ይሆናል ማለት ነው ስለዚህ ተከተሉን አሁን ላይ ይሄን ይመስላል የደረስንበት ይመቻችሁ አሁን ደግሞ ዎልማርት ውስጥ እንገኛለን አንዳንድ ስፔሻል የሆኑ ቱልሶችና አንዳንድ እቃዎችን ለመግዛት እዚህ እንገኛለን ማለት ነው ወደዛው እንሄዳለን ያው አገራችን ውስጥ በቀላሉ የማይገኙ እቃዎችን ሰብስበን እንገዛዛለን ይሄ ኦይል ወይም ሊኩዊድ የሆኑ ነገሮችን ከአንድ ቦታ ወደ አንድ ቦታ ለማስተላለፍ የሚረዳ ፓምፕ ነው ስለዚህ ይሄ ተጠቅመናል ለምሳሌ አንዳንድ የትራንስሚሽን ኦይሎችንም ለመጨመር ይረዳናል ይሄንን እናነሳለን ሌላ ግን አንድ በጣም የሚቸግረን ነገር ስራ ቦታ ላይ ምንድነው ባትሪ ጃምፐር ነው ጃምፕ ስታርት በጣም እንቸገራለንና ማለት መኪና የቆመም ሄደን ለማስነሳት ስንሄድ ጃምፐሩ ወርዶ ወይ ቻርጅ መደረግ ይኖርበታል ባትሪ ወይ ደግሞ ሌላ አይነት ኦፕሽኖች ጃምፕ ስታርት በሌላ መኪና ባትሪ ስለምናረግ ግን እዚህ ጋር አንድ ጃምፕ ስታርት አለ እሱንም እናነሳዋለን እዚህ ጋር ይሄ ማለት ነው ይሄ ጃምፕ ባትሪ ጃምፐር ነው ስታርተር ነው ስለዚህ ጃምፕ ስታርት ይሄኛው አይ ቲንክ የተሻለ ብራንድ ነው ስለዚህ ይሄን እንይዛለን ቱልሶችን እንገዛዛና የምንፈልጋቸውን ነገሮች ያደርገን ዎልማርት እንደመሆኑ ለራሳችን የምንፈልገውን ነገር ዞር ዞር ብለን እንገዛለን ስለዚህ ያለው ነገር ይሄን ይመስላል ነገ ደግሞ ወደ ኦክሽን እንሄዳለን ነገ ማክሰኞ ቀን ኦክሽን ስላለ ኦክሽን እንሄድና አይ ቲንክ ሐሙስ ዕለት የሚወጣ አንድ መኪና አለ እሱም ባልቲሞር አካባቢ ነው ያለነው አሁን እኛ ያለነው ስተርሊንግ የሚባል አካባቢ ነው ያለነው ቨርጂኒያ ላይ ስለዚህ በባልቲሞር አካባቢ ነው ቱልስ ምንድነው መኪናው ያለው እንዲሁም ደግሞ ኦክሽኑ ያለው መዛው ነው እዛ ሄደን ደግሞ ያንን ሁኔታዎች እናያለን ስለዚህ ነገ ላይ
ውሳኔውን የምንወስን ይሆናል ማለት ነው። የምናገኛቸው መኪኖች ለዚህ ነገሮች በታትነን የምናስቀምጠው ኦር መኪናውን በታትነን ቱልሱን መውሰድ የምንችለው ከሆነ እሱን እንወስናለን። ካልሆነ ግን አዲሱ እቃ ላይ እንወስናለን። በቃ አዲሶቹን እቃዎች ገዛዝተን ወስነን ከመሄዳችን በፊት እቃውን ገዛዝተን በፍጥነት አስገብተን እስክንነዳው በጣም ቸኩለናል። መሳሳትና መርሳት የለብንን ነገሮች መርሳት የለብንም። እሱንም በድጋሚ 2-3 አውትላይን አድርገን እየሰራ እንገኛለን። ሌላም ደግሞ ያዘዝናቸው በአማዞን ያዘዝናቸው እቃዎች አሉ። እነሱንም ኤክስፔክት እያደረግን ነው። ሆቴላችን ይመጡልናል። እነሱም ሲመጡ አብረናቸው አንፓክ የምናደርገው ይሆናል። ስለዚህ እስካሁን ያለው ነገር ግን ይሄን ይመስላል። የመጨረሻ ኢንድ ጎላችን ግን እኛ ኢትዮጵያዊ የሆነ መኪና ቢውልድ ማድረግ ነው። ኖት አሴምብል ማድረግ፣ ኢትዮጵያዊ የሆነ መኪና ቢውልድ ማድረግ ነው። እንዲሁም መኪናው አውቶኖመስ የሆነ ሌቨል 5 ሌቨል 4 ሌቨል 5 ድረስ የሆነ አውቶኖመስ የሆነ መኪና ቢውልድ ማድረግ ነው ኢንድ ጎላችን። ስለዚህ ከተማችን ላይ የሚኖሩትንም የትራንስፖርት ችግር በራሳችን መፍትሄ በራሳችን መቅረፍ ነው ማለት ነው ኢንድ ጎላችን። ነገ ደግሞ ሄደን የኦክሽኑን ጉዳይ እናያለን ማለት ነው። እዛ ደግሞ የሚኖሩትን ስታተሶች አይተን ነገ ለመወሰን ይረዳናል። በቃ whichever way ከሶስት አንዱ ነገ እንወስናል ማለት ነው። ሰብስክራይብ ማድረግ አይረሳ። ይመቻችሁ። ሰላም ሰላም። ዛሬ ደግሞ ይሄው በጧቱ ማክሰኞ ዕለት ነው። በጧቱ early in the morning አሁን ስንት ሰዓት ነው? 7 ላይ ነው። 1 ሰዓት ላይ ነው። ወደ ኦክሽን እየሄድን እንገኛለን። ኦክሽን ላይ ምን አለ ምን እናገኛለን የሚሉትን ነገሮች እናያለን። ኦክሽንን ካየን በኋላ መኪናውን ካገኘን አገኘን፣ ካላገኘን ኦክሽን አካባቢ ያሉትን ነገሮች ካየን በኋላ እንግዲህ ውሳኔ የምንወስን ይሆናል። ሞስት ፕሮባብሊ ውሳኔው ያው እንደ ኦክሽኑ ምላሽ ነው የሚሆነው ግን ከዲለርሺፕ የሚገዛ ይመስለናል። አሁን ወደ ኦክሽን ጉዞ ጀምረናል። ከስተርሊንግ ወደ ባልቲሞር ነው እየሄድን ያለ ነው። ያው እዚህ ጋር አቢያን አለ፣ እዚህ ጋር ሃኒ ያለች፣ ወደዛው እየሄድን እንገኛለን ማለት ነው። እዛ ያለውን ስታተስ አይተን ውሳኔያችንን የምንወስን ይሆናል። ያንንም አብረን እናያለን። ተከታተሉን። ቻናሉ ግን እያደገ አይደለም። ሰብስክራይብ ይደረግ፣ ቻናሉ ይደግ። ይመቻችሁ። የኦክሽኑ ቦታ ተገኝተናል። ነገር ግን ወደ ውስጥ እዛ ጋር ነው ቦታው። ከመግባታችን በፊት ሬጂስትሬሽን ስለሚያስፈልግ ሬጂስተር እንድናደርግ ወደዛ እየሄድን እንገኛለን። በጣም ቀዝቃዛ ነው፣ ይቀዘቅዛል። ስለዚህ ሬጂስተር እናደርግና ኢንቨንተሪያቸውን ገብተን ምናየናል። ተከተሉ። አሁን ቢድ ማድረጊያው ቦታ ገብተናል። እንደምታዩት ይሄ መኪኖች የሚገቡበት ኤሪያዎች ናቸው። እነዚህ የምታዩቸው ሁሉ መኪና የተለያዩ መኪኖች በእነዚህ ስላይድ በሚያደርጉ መስኮቶች በሮች ይገቡና እዚህ ጋር ነው ቢዱ የሚሆነው፣ ያው ጨረታው የሚሆነው ማለት ነው። ስለዚህ ውጪ ላይ እንውጣና ደግሞ መኪኖቹን እንያቸው። እኛ የምንፈልገው መኪና መኖሩን ቼክ እናርግና አፕዴት እናረጋቸዋለን። ትንሽ በጣም ይቀዘቅዛል። እጁ በተለይ እዚህ ባዶ ቦታ ስለሆነ በጣም ይቀዘቅዛል። እዚህ የምታያቸው መኪኖች ሁሉ ጨረታ ኦፕሽን ውስጥ የሚገቡ ናቸው። ስለዚህ እነሱ እናያለን። ተከታተሉን። ይመቻችሁ። መኪና ግን በጣም ብዙ ነው ያለው። በጣም ብዙ መኪና ደስ ይላል። በጣም ደስ ይላል። በጣም ያስደስታል።
አይ ቲንክ ሊጀመር ነው ይመስለኛልና መኪኖቹ እየሞቁ ነው የሚገኙት። ይሄም ቪኤት ተዋረግ እንዴት ያምራል! 2004 ወይ 6 ነው። እስካሁን መኪናውን ያው አላገኘነውም። አንድ ቦታ ግን የተጋጨ መኪና አይተናል። ኋላው ዳሜጅ ያለው መኪና። ስለዚህ እሱን ከዚህ እንደወጣን እዛ ሄደን እናየዋለን። በምን ያህል መገኘት ይችላል የሚለውን ነገር እሱን እናያለን። ዛሬ የምንወስንበት ቀን ነው የሚለው የትኛው ላይ እንወስን የሚለውን ነገር ዛሬ ነው የምንወስነው። ከሶስት አንዱ አይተን እንወስነዋለን። እንደምታዩቸው ይሄ ከ1 ጀምሮ እስከ 18 ድረስ የምታዩት መኪኖች እየተደረደሩ ይገኛሉ። በዚህ መልኩ ይሰበሰቡና ወደሚገቡበት ወደ ቢድ ወደ ማድረጊያው ቦታ ይገባሉ ማለት ነው። ይሄው እንደምታዩቸው የመደርደር ጀምረዋል። አሁን ይሄው እየወጡ እየተደረደሩ ይገኛሉ። መደርደር ጀምረዋል። አንድ መኪና ለመሸጥ የሚፈልግበት 2-3 ደቂቃ ነው ቢዱ የሚፈጀው። መኪና ያያችሁትን መኪና እንደዚህ ከመነሳታቸው በፊት ሄዶ ገብቶ አስነስቶ ምን ብሎ ማየት ይቻላል። ለምሳሌ እስቲኛ ያልተነሳ መኪና ካለ እዛ ጋር ሄደን እናየዋለን። ያን ጂ ክላስ እስኪ ነው ይሄ ጂ ክላስ እስኪ እንደሚታይ ተገብቶ ቼክ ኩላንት ሌቭል መኪና ነው። መርሴዲስም አይደል ጂ ክላስም አይደል። ስለዚህ ልክ እንደዚህ እየታየ መኪኖቹ የሚያስፈልጉትን መኪና እያዩ እየተወሰነ ኢንጂኑንም ቼክ ማድረግ ይቻላል። እንደዚሁም ዲያግኖስ ማሽን እየተያዘ ያው ውስጥ ላይ ያው እዚህ ጋር እስቲ ይሄ ጂ ክላስ ቀረብ ያለ ሞዴል ነው። የቀደሙ 2014 ነው። ይሄ ቦዲ ኪት ካልተቀየረለት ዓመተ ምህረቱ ቀረብ ያለ ይመስላል። እንዴት እንደሚያምር እዩት። ኤምጂ ነው። እዚህም ጋር ቴስላ አለ። ይሄ ጭራሽ አዲስ ቴስላ ነው። አዲሱ ሞዴል ነው። እስቲ ይሄን እንየው። ይሄም ሴም ሴናሪዮ ነው። ላይ ፓኖራሚክ ሩፍ አለው። ከዛ ይገባል። ይሄው ሁሉንም መኪኖች በዚህ መልኩ እየታዩ እያስነሱ እየፈተሹ ለቢድ ሬዲ ሆኖ በቃ መጫረት ነው። የሚገርም ነው። በጣም ደስ ይላል። ይሄ
2022 ነው ይሄ መርሴዲስ። ያው እንደምታዩት ነው። ይሄም ቴስላ። ይሄ ኮድ አለው እዚህ ጋር እንደሰማነው ኮድ አለው። ይሄ የዲለሩ ኮድ ነው። እዚህ ጋር መጀመሪያ የሚጻፈው የዲለሩ ኮድ ነው። ከዛ በኋላ 131ኛ ደግሞ ያው ስለ መኪናው የተሰጠው ቁጥር ነው። ከዛ ዓመተ ምህረቱ ነው። ከዛ የሄደው ኪሎ ሜትር ነው። ይሄ ማይሌጁ ነው። ስለዚህ 750 ምናምን ማይል ነው የሄደው የመኪና በምታዩት ልክ። ይሄው እዚህ ጋር ደግሞ 10ኛው ዲጂት አይ ቲንክ ቲ ነው። ቲ ደግሞ ከሆነ 2026 ነው። ኤስ ቢሆን 2025 ነው። ይሄ ቲ ነው 2026 ነው። ስለዚህ ይሄ ቴስላ ሞዴል ዋዩ 2026 የሆነ ቴስላ ነው። ስለዚህ ይሄም ለቢድ የተዘጋጀ ነው ማለት ነው። እንደምታያቸው ናቸው። ያው መኪናዎቹ ሞልተዋል። ሁሉም መስመር ላይ ይዘው ተደርድረዋል እዚህ ድረስ። ከዛ በኋላ እየገቡ ተራ ቁጥራቸውን እየጠበቁ ቢዱን ማካሄድ ነው። በቀን እንደሰማነው በቀን እስከ 6000 መኪና ድረስ ይሸጣል። በአንድ ቀን ለአንድ መኪና ከ2 እስከ 3 ደቂቃ ነው የሚፈጀው ቢድ ለማድረግ። ሲሸጥ በተለያዩ አይነት ሪዝኖች ነው እዚህ የሚሸጡት። ባገኘነው መረጃ የሚሸጡት በተለያዩ አይነት ሪዝኖች ነው። አንደኛ ከኢንሹራንስ ይሸጣል። ሁለተኛ ደግሞ ከባንክ ተገዝቶ ክፍያ ሳይከፍሉ ሲቀሩ ይሸጣል። እንዲሁም ደግሞ ዲለሮች ራሱ የሚሸጧቸው መኪኖች አሉና በተለያየ አይነት ሁኔታዎች የሚሸጡ መኪኖች ናቸው ያሉት መኪኖች። በምታዩት ልክ ሆኖ 18 መግቢያዎች አሉ። በ18ቱ መግቢያዎች እየገቡ ውስጥ ላይ ደግሞ ምን ይመስላል ሲሸጥ የሚለውን ነገር ምናይ ይሆናል። እንደምታዩት ነው። በቃ አንድ መኪና 2 ደቂቃ አይፈጅም። እንደምታዩት በስክሪን ነው። በቃ ስክሪን ላይ ያለ መነሻ ዋጋው አለ። ከዛ በዛ መሰረት 2 ደቂቃ አይቆይም። ቁጥር የሚጠራ ሲሆን የሆነ በቃ የሚያነበንብ ነው ይመስለው። አንድ መኪና ለመሸጥ 2 ደቂቃ አይፈጅም። እንዳያችሁት በቃ ያነበንበዋል። እጅ ብቻ ወደ ላይ እየወጣ በቃ ይሸጣል። ለምሳሌ ይሄ ቴስላ ሞዴል 3 ስንት እንደሚሸጥ እንየው። እየገባ ነው። መነሻ ዋጋ ይኖረዋል። ስንት እንደሚያልቅ እንየው። መነሻው እንደምታዩት 18000 ብር ነው። ስለዚህ ሶስት መኪና መጫረት ፈልጋችሁ በአንደኛው ለምሳሌ በበር 6 ገብቶ የሚቀጥለው መኪና ደግሞ በበር 12 የሚገባ ከሆነ እንግዲህ አንደኛው እንዳለቀ ወደ አንደኛው በሩጫ ነው። እንግዲህ እንደምታዩት ያን ነው እያየሁ ያለሁት። ይሄን ይመስላል። ስለዚህ
ላይቭ ያላሳየናችሁ ጨረታው እንዴት እንደሆነ መቅረጽ አይቻልም። በግድ ነውንም ስቀርጽ የነበረው ነው ውስጥ ላይ መቅረጽ አይቻልም። ስለዚህ ይሄን ይመስላል ቪዲዮ እንደምታዩት ነው። መግቢያዎቹ እንደዚህ እየገባቡ ቅድም ያየናቸው የተደረደሩ መኪኖች በዚህ ያክል ነው እየገቡ ሽያጩ ይቀላጠፋል ማለት ነው። ማየት የሚገባንን ነገሮች አይተን ጨርሰን ወጥተናል። እንዳያችሁት ነው ውስጡ በተለይ ቢድ የሚደረግበት ቦታ ላይ በጣም ጫጫታው ከበድ ያለ ጫጫታ ነው። ያው ብዙም መቅረጽ አይቻልም። በተለይ ውስጥ ላይ መቅረጽ አይቻልም፣ ክልክል ነው። ቢድ ሲያረጉ መቅረጽ አይቻልም እና ትንሽ ቀረጽ አድርገናል። ኖርማሊ ያው ሃይስት ቢድ እየተጠራ 100 200 ብር የተጨመረ በዛ መሰረት ነው ጨረታው የሚሆነው። አሁን አንድ ያየነው መኪና አለ፣ እዛ አስገብተው የሚሆን ከሆነ ፎርዱን እዛ እንሄዳለን። ተከተሉ። አሁን ደግሞ የምንገኘው የኢንሹራንስ ኦክሽን ያለበት ቦታ ነው ማለት ነው። ይሄ ቦታ ቲፒካሊ መኪኖች አክሲደንት የደረሰባቸው መኪኖች ነው ያሉት። እንደምታዩቸው ይሄው አክሲደንት የደረሰባቸው የኢንሹራንስ መኪኖች ናቸው። እነሱን መኪኖች እዚህ አንድ የራሱን አይነት ተመሳሳይ መኪና አይተናል። አንድ የፎርድ ላይትኒንግ አይተናል። ከኋላ ግጭት ያለው መኪና አይተናል። ስለዚህ እሱን መኪና ኔጎሺየት ለማድረግ ነው የመጣ ነው። መኪናውን አይተን ቢድ ነው የሚወጣው፣ ካልሆነ ግን ፕራይስ ነው ሚድ ፕራይስ ስላለው ይሄው እንደምታዩት ከዚህ በኋላ ማለፍ አይቻልም። ማንም ማለፍ አይችልም። መኪናውን ነው እነሱ ይዘውት በሎደር በመሰለ ማለት በፎርክሊፍት ይዘውት ይመጡና ነው እዚህ መኪኖች ላይ የሚጫነው። ወደዛ ማንም መግባት አይችልም። ኦፊስ ላይ ያነጋገረን እንገኛለን። ያው በምታዩት በዚህ መኪና ያው በዚህ መኪናውን አንጠልጥሎ ያመጣዋል። ስለዚህ አንድም ሲያመጡ ማየታችን አይቀርም። ውስጥ ላይ ያናገረን እንገኛለን። ዛሬ ቀኑ ማክሰኞ እንደመሆኑ እንደዚህ ውስጥ ተገብቶ ወይም ደግሞ ሊታዩ የሚችሉባቸው ቀኖች አሉ። ሮብ ዕለት ነው ከጧት 3 ሰዓት እስከ ማታ 1 ሰዓት ድረስ የሚታየው። ዩቲዮ አንጠልጥሎ አመጣው። መኪና እንደዚህ ነው የሚመጣው። ወደ ውጭም ሲወጣ እንደዚህ ነው የሚያወጣው እንጂ ውስጥ መግባት ክልክል ነው። ሰው ውስጥ ላይ ያናገረን ስለሆነ ብራንች ማናጀሩን አንድ አፍታ ገብተን እንድናይ እየጠየቀ ነው። ውስጥ እንግባና ማየት የምንችል ከሆነ መኪናውን አንድ አይተን እንወስናለን። የተመለከታችሁትን መኪና ለማየት አልቻልም። ዛሬ ማክሰኞ ላይ መታየት አይችልም። እንዲሁም ደግሞ ለመጫረትም ብዙ የሚጠይቁት ሪኳየርመንቶች አሉ። በጣም ቀላል አይደለም። እንደ ኢቪ ኢትዮጵያ ግን ኤክስፖርተር መሆን የሚቻልበት ነገር አለ። እሱም ግን ጊዜ ይወስዳል። አሁን በዚህ ባለን በአጭር ጊዜ ውስጥ መሆን የሚችሉት ነገር የለም። ለወደፊቱ ግን ተነጋግረናል፣ አውርተናል። ውስጥ ላይ ቪዲዮ መቅረጽ ስለማይቻል ነው። ኦፊሳቸው ይሄ ነው። ስለዚህ መኪናውን ገብቶ ማየት አይቻልም። ቢቻልም ግን መጫረትም አንችልም። የዲለር ላይሰንስም ይፈልጋል። ኦፍ ኮርስ እዚህ ዲለሮችን ተዋውቀናል። ሰፖርቲቭ ናቸው፣ ሄልፕ ሊያደርጉን ዝግጁ ናቸው። ግን ያሉት ፕሮሰሶች ትንሽ ይረዝማል። ስለዚህ እዚህ ውስጥ ገብቶ ማየት አልቻልም። ስለዚህ ግን ሰጀስት ያደረጉን ቦታዎች አሉ። እዛ ሄዳችሁ በእርግጠኝነት ፓርቱን ልታገኙ ትችላላችሁ ብለውናል። አሁን ደግሞ እዛ ሄደን ያርድ ላይ እንፈልጓለን ማለት ነው። መኪናውን ሳይሆን ፓርቶቹ ተበትነው ሊኖሩ የሚችሉባቸው ቦታዎች ስላሉ ወደዛ እንሄዳለን። ተከተሉ። ውስጥ ላይ ግን እንደምታዩት በጣም ከባባድ አደጋዎች ነው ያሉት። ከባባድ አደጋዎች ናቸው። ወደ ውስጥ ያው ገብቶ ማየት ስለማይቻል ነው። ውስጥ ላይ ከባባድ አደጋ ነው የሚታዩት። ለሰራተኞች ብቻ ነው፣ ወደ ውስጥ ማንም መግባት አይችልም። ቅድም እንዳሳየኋችሁ መኪናው ሲመጣ በፎርኩ ብድግ ተደርጎ ነው የሚመጣው እንጂ ውስጥ ላይ ተገብቶ የሚታይ ነገር አይኖርም እንጂ በጣም ውስጥ ላይ እንደሚታዩት አደጋዎቹ ከበድ ያሉ አደጋዎች ናቸው። የተገለበጠ በጣም ከባባድ አክሲደንቶች ያው የኢንሹራንስ እንደመሆኑ ማለት ነው። ስለዚህ አሁን ደግሞ እዛ ሄዶ ፓርቱን ለማግኘት የሚቻልባቸው ቦታዎች ቼክ እናደርጋለን። ይከተሉን። እንዴት እንደሚፈጥነው ራሱ ሲወጣ ይሄን ይመስላል። አወጣጣቸው እንደዚህ ነው እንጂ መኪና በዚህ መልኩ ነው እንጂ የሚወጣው ሰው መግባት አይችልም። አሁን ደግሞ ጃንክያርድ ውስጥ እንገኛለን ማለት ነው። ፓርት የሚሰበሰብባቸው ቦታ ውስጥ እንገኛለን። ይሄ የምትመለከቷቸው ጠቅላላ መኪኖቹ የመኪናችሁን ሞዴል መፈለግ ነው። ኖርማሊ መኪናችሁን ካገኛችሁት በኋላ የምትፈልጉትን እቃ መፍታትና መውሰድ ይቻላል። ጃንክያርድ ማለት እንደዛ ነው። ፒክ ኤንድ ፑል የሚባል ወይም ደግሞ በአዲስ ስሙ ወይም ደግሞ
ስሙ ፒክ ኤንድ ፑል ይባላል። ፒክ ኤንድ ፑል ፓርት ይባላል። ስለዚህ በመታዩት ልክ ለምሳሌ ይሄን መኪና ቆይ ደህና መኪና እንፈልግ እስኪ ለምሳሌ እስቲ ይሄን ፎርድ እንየው። አሁን ይሄን መኪና ምንም አይነት ነገር ብፈልግ መውሰድ እችላለሁ በፓርት ከፍላለሁኝ። ለምሳሌ ይሄን የዳሽቦርድ ፓነሉን ከሆነ የበር ፓነሉን ፈትቼ ይጄ ዋጋ መናገር ነው። የመሪውን ይሄንን ካለውን ኤርባጉን ከሆነ እሱን ፈቶ መውሰድ ነው። እግሩን ከሆነ ከእግር የሚፈልገውን ካሊፐሩን ሊሆን ይችላል ሮተሩን የትኛውም ሰስፔንሽኑን ቢሆን ኢች ፓርት መግዛትና መውሰድ ይቻላል። ስለዚህ እዚህ ውስጥ ገብተን እዛ ጋር ፒካፖች አሉ። መኪናውን አላገኘነውም። ፎርዶች አሉ ግን ኤሌክትሪኩ አይደለም ያለው ቤንዚኑ ነው ያለው። ስለዚህ እነሱን እዚህ ላይ ዞር ብለን የታውን እቃ ካለ ታውንም ካገኘ ነው የሱን እቃም እንደምንፈልግ ስለምናቀው ሞር የተሻለ ለማድረግ እሱን እቃ እንይዝለታለን። ስለዚህ ይሄ ግን እንደምታዩት ጃንክ ያርድ ይባላል። በጣም ትልቅ ነው። በጣም የተለያዩ መኪኖች ነው ያሉት። ወደ ውስጥ እየገባን እናሳያችሁ። እቺን ሱባሩ ኢትዮጵያ ባገኛት እንዴት ሬስ ካር እንደማረጋት በዚሁ ኮንዲሽን ባገኘው ምን ማድረግ እንደምችል አቅ ነበር። ይሄ እንደምታዩት በጣም ደስ ይለኛል። እዚህ ጋር አቋቋማቸው ብድግ ተደርጎ ጎማ ላይ እንዲሁም ደግሞ ቸርኬው ጎማና ቸርኬው ተለያይቶ ቸርኬው ላይ የሚቆምበት ስታይል በጣም ደስ ይላል። እንደዚህ ማለት ነው ያልኳችሁ። ይሄው በእንደዚህ በቸርኬ ተገልብጦ ቸርኬው ላይ ነው በቃ የሚቆመው። በምታዩት ልክ እዚህ ላይ ይቆማል። ከዛ በኋላ እቃ የሚፈላለጉት ነገሮች ተፈታተው የሚወጡት ነገሮች ወጣተው መጨረሻ ካለቀ በኋላ መኪናው ወደ ማቅለጫ ይገባል ማለት ነው። እዚሁ ጋር ማቅለጫ አላቸው። አይ ቲንክ ወደ ስክራፕ ወደ ማድረጉ ወደ ማቅለጡ ይገባል። እንደምትመለከቱት የፎርድ ፒካፖች ኤሪያ ላይ ገብተናል። አሁን እዚህ ጋር መተናል። መኪናውን አላገኘነውም። ላይትኒንጉ የለም። ከዚህ መኪና ላይ ምንም አይነት ነገር ቢፈለግ አንድ እቃ ቢሆን መግዛት ይቻላል። ለምሳሌ ይሄ ከላይ ያለውን ሄድሬስቱን እንኳን ቢሆን መግዛት የምፈልገው ይሄን አውልቄ ይዤ ዋጋ መነጋገር ነው ማለት ነው። ይሄን ፎርድ እንደምታዩት አይ ቲንክ በአክሲደንት ምክንያት ነው እንደዚህ ሆነው ኢንጂኑ ወርዷል። መስቶቱ ሰባራ የለው። ተሰብሯል መስቶቱ። ይሄኛውን ፎርድ አለ ግን ምንም ከኛ ጋር ፊት የሚያደርገው ነገር አይኖርም። ይሄ ናክሉ ግን ሊያረግ ይችላል። እንደዚህ አንዳንድ እያረገን እቃውን ሊያረግ ይችላል የሚል የሆነ ሪስኩስ ከምንገባ ከዚህ ዛ ደግሞ ተጭኖ እዛ ሄዶ አልገጠመም አልሆነም የሚባል ነገር እንዴት ሊያም እንደሚችል አስቡት። ስለዚህ አንደኛውኑ በቃ ወስኖ ከዲለር መውሰድ ይሻላል። ለመኪናውም ዱሬቢሊቲውም እንዲሆን እንዲሁም ደግሞ ጽድት ያለ ነገር እንዲሆን ወስኖ በቃ ከዲለር በፓርት ነምበሩ በተሰጠን ፓርት ነምበር መውሰድ። ይሄንንም ለመወሰን የሚረዳን ዋና አሁን እኛ የምንፈልጋቸው የእግር እቃዎች እንደመሆኑ በተለይ ደግሞ ከኋላ ኮንትሮል አርም እንደመፈለጋችን ኮንትሮል አርም ማለት ደግሞ መኪናውን የሚሸከም ነገር ነው፣ ሸክም ነው። ስለዚህ ይሄ እቃ ኦሪጂናል ካልሆነና አስተማማኝ ካልሆነ ሊያስከትል የሚችለው አደጋ ቀላል አይሆንም። እንዲሁም ደግሞ የብሬክ ላይኒንግ እንፈልጋለን። የብሬክ የኋለኛውን የብሬክ ላይን የቆረጠ ስላለው ከፊት ለፊትም እንደዚሁ የብሬክ ካሊፐሮችን የብሬክ ሮተርን ስለምንፈልግ የብሬክ ጋር የተያያዙ ነገሮችን ስለምንፈልግ ማቀዝቀዣውም እንደዛ ኩሊንግ ፓርቶች እንፈልጋለን። የኤር ኮንዲሽነር ኤሲውን ኮንዴንሰር እንፈልጋለን፣ ራዲያተሩን እንፈልጋለን ለኩላንት። ስለዚህ እነዚህ ነገሮች ስለምንፈልግ እነዚህ ነገሮች ደግሞ ማለት ማንዳቶሪ ነገሮች በጣም ክሪቲካል የሆኑ ነገሮች ናቸው ለመኪናው። ስለዚህ እንዲህ አይነት ነገሮች ላይ መቀለድ ስለሌለብን በቃ አንደኛውኑ መኪናው እንፈልገናል፣ ብዙ ሞክረናል፣ አልሆነም ወደ ዲለሩ ፎከስ ማድረጉ የተሻለ ይመስለኛል። ዲለር ላይ እቃዎቹን የሚቀሩን ነገሮች አውትላይን አድርገናል። ትናንትና ሄደን ቼክ ባደረግነው መሰረት የሚቀሩን ነገሮች ስላወቅን በዛ መሰረት እቃዎቹን ወደ ዲለር ገብቶ መወሰን ላይ ወደዛ ኮንክሉዥን እየሄድን ይመስለኛል። ስለዚህ እዚህ መተን አይተናል። የለም ያ መኪና ቢገኝ ተገዝቶ መቼም አፍተር ማርኬት ከሚገዛው እንደዚህ እቃዎች ከኦሪጂናሉ ቢፈታ ይሻላል ከሚል ሐሳቤ ነው ጃንክ ያርድም መኪናውን ስንፈልግ የነበረው ከኦሪጂናል የሆነው ሰከንድ ሃንድ ይሻላል እንጂ አፍተር ማርኬት ከፋብሪካ ጋር እኩል ሊሆን ስለማይችል። ስለዚህ ብዙ ጊዜ ደግሞ ግጭቶቹ ያው ኋላም ቢሆን ሊናጋ ስለሚችል አክስልም እንደመፈለጋችን ሻፍት አክስሉንም እንደመፈለጋችን ስለዚህ አዲሱ ላይ እንደዚህ ፎከስ አድርጉ። እናንተ መኪና የምታሰሩ ሰዎች ለትንሽ ብር ለውጥ ብላችሁ ያልሆነ እቃ ባትገዙ ጥሩ ነው። ያው መኪና ህይወትን ስለሆነ ተሸክሞ የሚሄደው ስራ ከተሰራ
ጥንቅቅ ያለ የተስተካከለ ስራ መሰራት ስላለበት እንደዚህ አይነት ነገር ላይ ኮምፕሮማይዝ ማድረግ የለባችሁም። አሁን ስናስበው ወደ ዲለሩ ኦልሞስት 70-80% ዲለሩ ላይ ለመወሰን ደርሰናል። አሁን ፋይናሊ የት እንገኛለን? የፎርድ ዲለር ላይ እንገኛለን። ዲለር ላይ መተን ያው ዛሬ ቀኑን ሙሉ እዚህ መኪና ላይ ነው የዋልነው። ዋናም ታርጌታችን አመጣጣችንም እሱ እንደመሆኑ ከጃንክያርድ ፈልገን አላገኘንም። ኦክሽን ላይም የለም። ያው ኢንሹራንስም ሄደን አልተሳካለንም። ስለዚህ ያለውን ነገር የኢንሹራንሱን መጨረሻ እስክናቅ እዚሁ ዲለር ላይ እንመጣና ዋጋውን ትላንትና የተሰጠን ዋጋ አለ። ዛሬ ማክሰኞ እንደመሆኑ ትላንት ሰኞ መተን እዚሁ ነው ያልነው ማለት እዚህ ዋጋ ወስደናል። ስለዚህ የቀሩን እቃዎች ስላሉ እነሱን ጨምረን ዲስካውንት ምን ያህል ልናገኝ እንደምንችል እሱን እናወራና መጨረሻችንን ዛሬ ድረስ እስከ ማታ የምንወስን ይሆናል ማለት ነው። ተከተሉን። አሁን ወደ ውስጥ እንገባለን። ውስጥ ላይ ያሉትን ነገሮች እዛው ገብተን የምናወራቸው ይሆናል። ዲስካውንት የምናገኘውንም እንጠይቃለን። እንዲሁም ደግሞ የቀሩንን እቃዎች ጨማምረን ፋይናል ፕራይሱ ስንት እንደሚሆን እንጠይቃለን። ወደ ውስጥ እንግባ።